ሰዎች በሁለት ማንነት ውስጥ የምንኖር በሁለት ዓለም ውስጥ የምንኖር ፍጥረት ነው። አንደኛው በስሜታዊነት ውስጥ ያለና እንደገና ደግሞ የውስጥን ፍላጎት ለማሟላት የሚደረገው አንደኛው ይሄ ፕሌጀርን በጣም የመፈለግ ማንነትና ሁለተኛው ደግሞ በስነ ምግባርና በህሊና ልጓም ውስጥ ያለ ወይም ደግሞ አጥር ያለ ማንነት ውስጥ የምንኖር ሰዎች ነን። እንግዲህ በእነዚህ መሃል ላይ በምንሆንበት ጊዜ ሰዎች ብዙ ጊዜ አስተውለ ከሆነ አንዳንዴ እንደዚህ አይነት ነገሮች ልክ ያልሆኑ ቪዲዮዎች ተብለው በማህበረሰብ ውስጥ ልክ ያልሆነ ቪዲዮ ሲለቀቅ አንደኛው ይነሳና ይሄ ልክ አይደለም የሚል አይነት እንትን ይመጣል። በአንደኛው ወገን ደግሞ ምን አገባችሁ መብቱ ነው የሚል አይነት ይመጣል። ስለዚህ ሁለት ጽንፍ ይይዛል ማለት ነው። ስለዚህ ይሄ ድርጊቶቻችን አሁን የምናደርጋቸው ነገሮች ከዛም ያለፉ ናቸው። ስለዚህ ስለ ማንነታችን የሚነግረን ነገር አለ። ስለዚህ አንድ ሰው ልክ አይደለህም ይሄ ነገር ልክ አይደለም የሚል አይነት ግሳጼና የሆነ ነገር ሲያመጣ አብሮ ከጀርባ ያለው እንግዲህ ያንን እቺን የስነ ምግባሯን የህሊናዋን አጥር ዲፌንድ ለማድረግ የሚደረግ ነው። በስመ ሃይማኖት ሊሆን ይችላል፣ በስመ እንግዲህ የሶሳይቲው ጠባቂ ነኝ ሊሆን ይችላል፣ የተለያየ አይነት ምክንያት ሊሆን ይችላል። አንደኛው ያንን ያደርጋል። ከዛ ባለፈ ግን ሁሉም ሰው ለሶሳይቲው ወይም ደግሞ ለማህበረሰቡ ማሳየት የሚፈልገው ንጹህ ማንነት አለ። ስለዚህ አንተ ጋር ስቀርብ አሁን ፋ ብዬ ነው የምመጣው፣ ስለዚህ በሆነ ነገር ደባብቄ እመጣለሁ። ስለዚህ የምናገረውን ማደርገውን እንደገና ደግሞ ስሜቴን እያንዳንዱ ነገሮች ሊሚትድ ናቸው። ቤት የምታደርገውና እዚህ የምታደርገው ሶሳይቲ ላይ ወይም ደግሞ ከፊት ለፊት የምታደርጋቸው ነገሮች የተለያዩ ናቸው። ቤት ለምሳሌ አሁን ራቁትን ሆነ እንዴት ራቁቴን ሆንኩኝ ብለህ አትሸማቀቅም፣ ብቻህን ስትሆን አይደል? ከሰው ጋር ስትወጣ ግን ያ ነገር ኦኬ ራቁት መሆን የምትሸፍናቸው ነገሮች አሉ። ከጀርባ ደግሞ የኛ ማንፈልጋቸው ልክ ያልሆኑ ብለን የምናስባቸው እንደገና ደግሞ መጥፎ ብለን የምናስባቸው እንደ ጥላ ሆኖ ደግሞ አብረውን የሚከተሉን ነገር አለ። ስለዚህ ማስክ እናደርጋለን። ያ ማስክ ንጹህ የሚመስለን ከጀርባው ግን ደግሞ አብሮ የሚያጠላ ሁሌ ደግሞ የሚከተል አግሬሲቭ የሆነ ማንፈልገው ምናልባት ያ። ስለዚህ ያ ሰው ለምሳሌ አንድ ሰው መጥቶ ትወገር እንደዚህ ትደረግ ልክ አይደለችም ብሎ እንትን ሲል ምናልባት እንግዲህ ውስጡ ያለው ይሄ በጥላ ውስጥ ያለው የውስጡ ማንነት እሷ ላይ ስላየ ለዚህ ያንን እንትን ለማድረግ ሊሆን ይችላል፣ ያንን ለመደበቅ ሊሆን ይችላል። ለዚህ በዛ ማንነት ሊሆን ይችላል። ሁለተኛውና ሌላኛው ደግሞ ምናልባት ደግሞ ይሄ የራስን ንጽህና ለማሳየት የራስን ቅድስና የራስን ንጽህና ለማሳየት እንዲህ ነው የማለት ነገር ሊሆን ይችላል። ስለዚህ ይሄንን ስናይ ብዙ ሰዎች አሁን ላይ በማህበራዊ ሚዲያ ላይ ይወጣሉ። ከዛ በኋላ አንዱን ጎራ ይይዛሉ። ከዛ ያንን ጎራ ይይዙና ደግሞ ከሌ እንደዚህ ነው ከሌ እንደዚህ አይደለም የሚል አይነት ይወጣል። ከዛ በዛ መሃል ደግሞ ኮንፍሊክቶች ይፈጠራሉ ማለት ነው። ስለዚህ ማን ነው ልክ የሚል ደግሞ ዳኛው ማን ነው የሚል ደግሞ በዛ ውስጥ ደግሞ አብሮ የሚወጡ ሰዎች ይኖራሉ። ይህንን ነገር የፈጠረበት ምክንያት ቅድም እንዳልነው ያ የሃይፐር ኢንዲቪጁዋሊስቲክ ማንነት ወይም ደግሞ የግለኝነት ህይወት መብዛት ሃይ ባይ የማጣት ማንነት ናቸው እንደዚህ እንዲሆኑ የሚያደርገው። ስለዚህ the same is true for ላነሳኸውም ማለት ነው። ስለዚህ አንድ ሰው ይፈልገውም አይፈልገውም ያ ኮንተንት ወይም ደግሞ ያ ነገር ይወጣበታል። የማይፈለግ ምናልባት ልቅ የሆነ አይነት ነገር ሴክሹዋል ኮንተንት ያለው ሊሆን ይችላል፣ ወይ ሲሳደብ ወይ የሆነ ነገር ሲያደርግ ብቻ የሆነ ነገር ሲያደርግ ያ ቪዲዮ በሚለቀቅበት ጊዜ ለዛ ለለቀቀው ሰው ቅድም እንዳልነው የቡሊንግ ኢፌክት ሊኖር ይችላል። ሁለተኛ ደግሞ የገቢ ምንጭ ነው፣ ቢኮዝ አቴንሽን የሚያገኝ ነው። ምክንያቱም ሰው የሚፈልገው አሁን ምንድን ነው አነጋጋሪ ነገር ነው። ስለዚህ አነጋጋሪ ነገር እስከሆነ ላነጋግርና ገንዘብ ላገኝ ነው፣ እዚህ ታይልኝ ነው። ምንም ነገር አሁን አይተህ ከሆነ አንዳንድ ህፃን ልጆች አሁን ኧረ አፈምሱኝ ይላሉ። they don't even know ምን እንደሆነ ምን እንደሚያመጣም አያውቁም። ምንም ማለት የሚያመጣው ነገር ምንም አናውቅም። ግን ያቺ ነገር ያቺ አቴንሽን እስከ ምንም ድረስ ታደርሳለች። ለዚህ ራስህንም ማንነት አሳልፎ መስጠት ሊሆን ይችላል አንዳንድ ጊዜ። ለዚህ አይተህ ከሆነ ሰዎች ሶሻል ሚዲያ ላይ ይመጣሉ፣ ኖት ኦንሊ የሰውን አይደለም ራሳቸው ያልሆኑትን ነገር ለመሆን ይሞክራሉ። አንዳንዴ በጣም ማህበረሰቡ የሚፈልገው በቃ መሳደብ ከሆነ እንዴ ለምን ህክምና የሚያደርግልኛል፣ ለዚህ ልውጣና ልሳደብና ገንዘብ ይላል በአቴንሽንን ግራብ አድርገ የገንዘቡን ላገኝ የ20 ዓመት መማሪ ምን ይጠቅመኛል ይላል። ስለዚህ ሶሳይቲው የሚፈልገው ራሱ አንደኛ እነዚህ ነገሮች መሆናቸው because that's it big tech companies ይህን ሁሉ ጥናት አጥንተው ሰው ምን ይፈልጋል የሚለው አሁን አይተህ ከሆነ ሴክሹዋል የሆነ ነገሮች
በጣም ቫይራል ነው። ሞስት ቫይራል ቪዲዮዎች ሴክሹዋል ነገሮች ናቸው። እርግጠኛ ነኝ አንተ ቪዲዮ ላይ ሞስት ቫይራል የሆነው እሱ ነው አይደል? ሴክሹዋል ኤዱኬሽን ነበር ኦፍ ኮርስ ሴክሹዋል ኮንተንት አይደል? ስለዚህ ሴክሹዋል ሪሌትድ የሆኑ ነገሮች ሰዎችን አቴንሽን ግራብ የማድረግ ነገር አለ። ምንድነው ምክንያቱ? ያው ቅድም ያልነው ነው። ስለዚህ በሁለት ጽንፍ መሀል ነው ያለው የሰው ልጅ ያልኩ እሱን ነው። አንደኛው በጣም ይሄ ስሜት ድራይቭ የሚያደርገው ፕሌጀር፣ ደስታን መፈለግ፣ መደሰት፣ መዝናናት፣ ይሄ ምንም አይነት ነገር ይሁን ያንን ነገር የማድረግ ነው። ስለዚህ ያ ነው ሰዎች በዛ ውስጥ ነው ደስታቸውን የሚያገኙት የሚያደርጉ። ስለዚህ ሴክሹዋል ነገሮች በጣም ቫይራል ይሆናሉ፣ ይታያሉ። የተደበቁ የሚመስሉ አግሬሲቭ የሚመስሉ ሰውን ማንቋሸሽ፣ ሰውን መስደብ፣ መግደል፣ እንዲህ ማድረግ፣ እንትን ማድረግ፣ መዝለፍ፣ ኢንሰልት ማድረግ፣ እነዚህ ነገሮች በጣም ቫይራል ይሆናሉ። ቢኮዝ ሰዎች ፍላጎት የሰዎች እንትን ፒክ የሚያደርገው ወይም ደግሞ ያችን ነገር እንትን የሚያደርጋት ይሄ ስለሆነ፣ ስለዚህ በዛ ማንነት ውስጥ ስለሚኮን ያን ነገር በጣም ይራገባል። ስለዚህ ሶሳይቲ የሚፈልገው ያንን ነው፣ ማህበረሰቡ የሚፈልገው ያንን ነው። ስለዚህ ያንን ከሆነ እኔም ያንን ነገር ኮንተንት አድርጌ ጨምሬ እንደፈለኩ አድርጌ ቋሽሼ እንደፈለኩ አድርጌ ምን አገባኝ ስለ ማህበረሰብ ይላል። ቢኮዝ ማህበረሰብ አይደለም አሁን እዚህ ጋር እያበላኝ ያለው እንጀራ የሆነው ይሄ ነው። ስለዚህ እንደዚህ አድርጌ እንትን አደርጋለሁ ይላል። ስለዚህ ያ የምን አገባኝነት ማንነት ነው ወደዛ አይነት እንዲከተል የሚያደርገው ማለት ነው።